ጤና ይስጥልኝ ውድ አድማጮቻችን፣ በዛሬው ቪዲዮ በሀገረ እንግሊዝ ጥገኝነትን በተመለከተ የት መጠየቅ እንደምንችል ማሟላት የሚገባን መሰረታዊ ዶክመንቶች፣ በስክሪኒንግ ኢንተርቪው መርሳት የሌለብንን ነጥቦች፣ በስተመጨረሻም አሉታዊ ወይም ደግሞ አዎንታዊ መልስ ካገኘን በቀጣይ ምን ማድረግ እንደሚጠበቅብን በዝርዝር የምናብራራ ሲሆን ይህንን ቪዲዮ ለወዳጅ ዘመዱ እንዲደርስ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሱ እያልን ወደ ፕሮግራማችን እንሄዳለን። አብራችሁን ቆዩ። በሌላ ሀገር ጥገኝነት የመጠየቅ መብት በተባበሩት መንግስታት የስደተኞች ስምምነት መሰረት አንድ ሰው ስደትን በመፍራት ወደ ሀገሩ መመለስ ካልቻለ ጥገኝነትን የመጠየቅ ህጋዊ መብት አለው። የተሳካ የጥገኝነት ጥያቄ ለማቅረብ የብቃት መስፈርቶች ተያይዘዋል። ዩኬ ከደረሱ በኋላ የመጀመሪያ የጥገኝነት ማመልከቻ ማቅረብ አለባቸው። በድንበር ወደብ ወይም አውሮፕላን ማረፊያ የመጀመሪያ የጥገኝነት ማመልከቻን ተከትሎ ከኢሚግሬሽን መኮንን ጋር ቃለ መጠይቅ ወይም ኢንተርቪው ይደረጋል። ይህ በተለምዶ ማጣራት ወይም ስክሪኒንግ እየተባለ ይጠራል። እነዚህ ስብሰባዎች በአካል ተገኝተው የሚከናወኑ ሲሆን ጉዳዩን ወክለው አስፈላጊ የሆኑ ሰነዶችን ይዞ መምጣት ይጠበቅቦታል። የጥገኝነት ጥያቄው መቅረብ ይችል እንደሆነ ሆም ኦፊስ ውሳኔ ይሰጣል። የይገባኛል ጥያቄ ማቅረብ እንደሚችሉ ማረጋገጫ ከተቀበሉ በመቀጠል ኬዝ ወርከር ጋር በሚደረገው ወሳኝ የጥገኝነት ቃለ መጠይቅ ላይ መገኘት ይጠበቅቦታል። ይህ ቃለ መጠይቅ ጥገኝነት የሚጠይቁበትን ምክንያት ለማብራራት እድሉን ይሰጥዎታል። ወደዚህ ቃለ መጠይቅ የኢሚግሬሽን ጠበቃ፣ ሎየር ወይም ሶሊሲተር ይዘው መምጣት ይችላሉ። ይህ ቀጠሮ ከተሰጠበት ቀን ጀምሮ በግምት በ6 ወራት ጊዜ ውስጥ በማመልከቻው ላይ ውሳኔ ያገኛሉ። እስከዚያው ድረስ የይገባኛል ጥያቄው በሂደት ላይ እያለ እንዲሰሩ አይፈቀድልዎትም። ማመልከቻው ካልተሳካ ይግባኝ የመጠየቅ መብት ሊኖሮት ይችላል። የኢሚግሬሽን የምክር አገልግሎት ጥገኝነትን ለሚጠይቁ ወይም የስደተኛ ቪዛ ዩኬ ለሚፈልጉ ሰዎች ህጋዊ መመሪያ ይሰጣል። በድንገተኛ ሁኔታ ውስጥ ከሆኑ የይግባኝ ጥያቄውን በተመለከተ ድጋፍ ያገኛሉ። የጥገኝነት ህጉ ውስብስብ ነውና የይገባኛል ጥያቄውን ለማገዝ ይችል ዘንድ ስፔሻላይዝድ የሆኑ የስደት የጠበቃ አገልግሎት መጠቀም ይመከራል። ጥገኝነት ጠያቂ የሚለው ቃል የሚያመለክተው በስደት ምክንያት ሀገሩን ጥሎ ወደ ሌላ ሀገር የሚጠለል ሰው ነው። ጥገኝነት ጠያቂው በሌላ ሀገር ሰብአዊ ጥበቃን የመጠየቅ መብት አለው። አንድ ሰው ይህን የስደተኛ ደረጃ ካገኘ ልዩ መብቶችን እንዲሁም በዓለም አቀፍ ደረጃ እውቅና የተሰጣቸውን መብቶች የማግኘት መብት አለው። በእንግሊዝ የስደተኛ ደረጃ የተሰጠው ሰው ይህንን ማንነት ለ5 ዓመታት ያህል መያዝ ይችላል። ከዚህ ጊዜ በኋላ የእረፍት ጊዜያቸውን ለማራዘም እድሉ ይሰጣቸዋል። በዩኬ ውስጥ ጥገኝነትን ለመጠየቅ የብቁነት መስፈርት ምንድን ነው? በዩናይትድ ኪንግደም ውስጥ ጥገኝነትን ለመጠየቅ ዋነኛው መስፈርት በሀገሩ የትኛውም ክፍል በሰላም መኖር አለመቻሉ ነው። የዩናይትድ ኪንግደም መንግስት ስደት የተመሰረተባቸውን ምድቦች ዘርዝሯል። ከነሱም ውስጥ ዘር፣ ሃይማኖት፣ ዜግነት፣ የፖለቲካ አስተያየት፣ ጾታ፣ የጾታ ማንነት፣ የጾታ ዝንባሌ ወይም ሌላ ምክንያት በሀገሩ ባለው ማህበራዊ፣ ፖለቲካዊ ወይም ሃይማኖታዊ ባህል ምክንያት ሲሆኑ በሀገሩ ካሉ ባለስልጣናት ጥበቃ እንደፈለጉና እንደተከለከሉ ማሳየት መቻል አለብዎት። በዩኬ ውስጥ ጥገኝነት እንዴት እንጠይቅ? በዩኬ ውስጥ ጥገኝነት ለመጠየቅ በማንኛውም የዩኬ ወደብ የድንበር ባለስልጣናትን ወይም ቦርደር ኦፊሻልስን ማነጋገርና የጥገኝነት ጥያቄ ማቅረብ እንደሚፈልጉ መግለጽ አለብዎት። ከዚህ በኋላ ለማጣሪያ ቃለ መጠይቅ ወይም ስክሪኒንግ ኢንተርቪው ይወሰዳሉ። ቀድሞውኑ በዩኬ ውስጥ የሚኖሩ ከሆነና ጥገኝነት ለመጠየቅ ከፈለጉ የማጣሪያ ቃለ መጠይቅ ለማስያዝ ሆም ኦፊስን ማነጋገር አለብዎት። ሆም ኦፊስ የእርሶ ጉዳይ ትክክል ነው ብሎ ካመነ ወደ ተጨባጭ ቃለ መጠይቅ ሊመራዎት ይችላል። በዚህ ቃለ መጠይቅ ወቅት ከትውልድ ሀገሮ ስለመውጣቱ ምክንያትና በዩኬ ጥገኝነት ስለሚፈልጉበት ምክንያት ጥልቅ ጥያቄዎችን ይጠየቃሉ። ከዚህ ቃለ መጠይቅ በኋላ በጉዳዩ ላይ ውሳኔ ይሰጥዎታል። በአንዳንድ ሁኔታዎች አሉታዊ ውሳኔ ይግባኝ ማለት ይችላሉ። አዎንታዊ ውሳኔ ከተሰጠ ደግሞ በተወሰነ የኢሚግሬሽን ሁኔታዎች የመቆየት ፈቃድ ይሰጣል። በዩኬ ውስጥ ለጥገኝነት ወይም ለስደተኛ ቪዛ የሚያስፈልጉ ሰነዶች ምንድን ናቸው?
በዩኬ ውስጥ የጥገኝነት ጥያቄ እያስገቡ ከሆነ ማቅረብ ያለቦት በርካታ ሰነዶች አሉ። እያንዳንዱ የሂደቱ ደረጃ የተለያየ ሰነዶችን ይፈልጋል። ለመጀመሪያው የማጣሪያ ቃለ መጠይቅ የሚከተሉትን ማቅረብ ይኖርብዎታል። ፓስፖርት ወይም የጉዞ ሰነዶች፣ የፖሊስ ምዝገባ የምስክር ወረቀት፣ የመታወቂያ ሰነዶች ለምሳሌ መታወቂያ ካርዶች፣ የልደት የምስክር ወረቀቶች፣ የጋብቻ ወይም የፍቺ የምስክር ወረቀቶች እንዲሁም ጉዳዩን ሊረዱ የሚችሉ ሌሎች ተዛማጅ ሰነዶች። በጥገኝነት ምርመራ ወቅት ምን ይከሰታል? በዩናይትድ ኪንግደም የጥገኝነት ጥያቄ የመጠየቅ ሂደት የመጀመሪያው ደረጃ የሚጀምረው የጥገኝነት ጥያቄ ለመመዝገብ መፈለግዎን ለድንበር ባለስልጣናት ወይም ቦርደር ኦፊሻልስ ሲያስታውቁ ነው። ይህንን በዩኬ ድንበር ወይም በጥገኝነት መጠየቂያ ክፍል ውስጥ ቀጠሮን በማስያዝ ላይ የተመሰረተ ይሆናል። በዚህ የማጣሪያ ቃለ መጠይቅ የባዮሜትሪክ መረጃ፣ የጣት አሻራ እና ፎቶግራፎች፣ የኢሚግሬሽን ሁኔታዎች እና ምንም አይነት የጤና ወይም የሕክምና ፍላጎቶች ካሉት እንዲያቀርቡ ይጠየቃሉ። ለሁሉም ጥያቄዎች ትክክለኛ መልስ መስጠቱ በጣም አስፈላጊ ነው። እንዲሁም በዚህ ጊዜ የቃለ መጠይቁን ማስታወሻ ቅጂ መጠየቅ አለብዎት። ሊጠየቋቸው ከሚችሉት አንዳንድ ጥያቄዎች መካከል ስም፣ የተወለዱበት ቀን፣ ዜግነት፣ የትውልድ ሀገር፣ ጎሳ፣ ዘር፣ ቋንቋዎች፣ ሃይማኖታዊ እምነቶች፣ ስራ፣ ቤተሰብ። በዚህ የማጣሪያ ቃለ መጠይቅ ውስጥ የማንነት ማረጋገጫ ለምሳሌ ፓስፖርት፣ የልደት የምስክር ወረቀት ወዘተ እንዲያቀርቡ ሊጠየቁ ይችላሉ። የድንበር ባለስልጣኑ በዩናይትድ ኪንግደም ጥገኝነት ለመጠየቅ ያላችሁበትን ምክንያት ይጠይቃል። የዚህ ቃለ ምልልስ ወይም ኢንተርቪው ዓላማ የይገባኛል ጥያቄ አቅራቢው ለምን ለዓለም አቀፍ ጥበቃ ብቁ ነኝ ብሎ የሚያምኑበትን ማስረጃ ለሀገር ውስጥ ቢሮ እንዲያቀርብ ነው። የሆም ኦፊስ ባለስልጣን ስለ እርስዎ ታሪክና በሀገሩ ስላጋጠመው ስደት ጥልቅ ጥያቄዎችን ይጠይቃል። ይህ ቃለ መጠይቅ የጥገኝነት ጥያቄ ሂደት ውስጥ በጣም አስፈላጊ ከሆኑት ውስጥ አንዱ ነው። ከ4 እስከ 6 ሰዓታት የሚቆይ የረጅም ቃለ መጠይቅ ሲሆን የኢሚግሬሽን ጠበቃ ከእርስዎ ጋር እንደ ተወካይ የማቅረብ መብት አለዎት። የቋንቋ ችግር ካለም አስተርጓሚ የማግኘት መብት አለዎት። ቃለ መጠይቁ በኋላ የተቀዳውን የጽሁፍ ግልባጭ እንዲኖሮት በጥብቅ ይመከራል። ይህ ቃለ መጠይቅ ስሜታዊ ፈታኝ ሂደት ሊሆን ይችላል። በቃለ መጠይቁ ወቅት በማንኛውም ጊዜ እረፍት መጠየቅ ይችላሉ። አዎንታዊ የጥገኝነት ማመልከቻ ውሳኔ። በጥገኝነት ጉዳዩ ላይ የሀገር ውስጥ ጽሕፈት ቤቱ አዎንታዊ ውሳኔ ከሰጠዎት ብዙውን ጊዜ 3 ውጤቶች ይኖራሉ። የስደተኛ ደረጃ፣ የሰብአዊ ጥበቃ ወይም ሌላ የመቆየት ፈቃድ። የስደተኛ ደረጃ ከተሰጥዎ በዩኬ ውስጥ ለ5 ዓመታት ከጥቅማ ጥቅሞች ከስራና ከመኖሪያ ቤት ጋር መቆየት ይችላሉ። እንዲሁም ፋሚሊ ሪዩኒየን ፕሮግራም ላይ የጉዞ ሰነድ ትራቭል ዶክመንትስ ማመልከት ይችላሉ። ከዚህ ጊዜ በኋላ ለኢንዴፊኒት ሊቭ ቱ ሪሜን ማመልከት ይችላሉ። በመቀጠል ከ1 ዓመት የጊዜ ገደብ በኋላ ወደ ዜግነት የሚወስደውን መንገድ ይከፍታል። አሉታዊ የጥገኝነት ጥያቄ ውሳኔ። በጥገኝነት ጥያቄ ላይ አሉታዊ ውሳኔ ማለት የግድ መታሰር ወይም መባረር ማለት አይደለም። እንደ ጉዳዩ ደረጃና አይነት በውሳኔው ይግባኝ የመጠየቅ እድል ይኖርዎታል። ውድ አድማጮቻችን የዛሬውን ፕሮግራማችንን እዚህ ላይ የምንቋጭ ሲሆን በቀጣይ የኢቪዛን በተመለከተ የወጣውን አዲስ ሕግ አስመልክቶ የሚያብራራ ቪዲዮ ይዘን የምንቀርብ ይሆናል። እስከዛው ቸርን ሰንብት።